አንድ ጊዜ ከምርኮ ገንዘብ የተገኘውን ለሰዎች እንደሀጃቸው ረሱል ሰለላሁ ዐለይሂ ወሰለም ሲያከፋፍሉ አቡ ሁረይራ ዝም ብለው ቆሙ። ሌላም አንድ ሰሃባም ዝም ብለው ቆሙ። ለረሱል ሰለላሁ ዐለይሂ ወሰለም አዩና ያ አባ ሁረይራ አማ ተስአልኒ ሚን ሀዚሂ ልገናም ከዚህ የምርኮ ገንዘብ አትጠይቀኝ፣ ግማሹ ለገባ ነው ግማሹ ሀጃ አለኝ እያለ ሲሰጠ ዝም ብለህ ትቆማለህ ያለ አቡ ሁረይራ ምን አለ? ኢኒ ላ አስአሉከ አን ዛሊከ እኔ ከዚህ አልጠይቅኩትም አለ። ምንድን ነው የምትጠይቀኝ ሲሉ ኢኒ አስአሉከ አን ቱዐልመኒ ሚማ ዐለመከ አላህ እኔ የምጠይቁት አላህ ካሳወቀውት ነገር እንዲያሳውቁኝ ነው። ይህን ማውዲው በዚህ መልኩ ነው በልቼ የምገኘው ብሎ መልጠዋል አቡ ሁረይራ። የሚገርመው የአቡ ሁረይራ ነቢዩ ሰለላሁ ዐለይሂ ወሰለም ሙስሊም ሆኖ ያገኘው 3 ዓመት ተኩል ብቻ ነው። ከ23 ውስጥ 3 ዓመት ተኩል ብቻ ነው አብሯቸው ነው። 19 ዓመት ተኩል ዳዕዋ ሲያደርጉ አቡ ሁረይራ ሙስሊም አልነበረ። መካ ምዕራፍ ላይ የለም። በ3 ዓመት ተኩል ግን አብሯቸው ሆኖ ሙሉ ነገሩን ሰጥቶ ሐዲስ በማስተላለፍ ሁሉም ሰሃባ አለኝ ይመራቸዋል። 13 ዓመት መካ ላይ ሙስሊም አይደለም። 7ኛው ዓመተ ሂጅራ ከኸይበር ዘመቻ በኋላ ነው አቡ ሁረይራ የሰለመው። ግን ሰው ገንዘብ ሲወስድ ምናምን ሲል ይህን አይደለም ጥያቄ። የኔ ጥያቄ ኢኒ አስአሉከ አን ቱዐልመኒ ሚማ ዐለመከ አላህ። ለዚህ ዓላማ ተርቦ ተጠምቶ ተቸግሮ ሰዎች ህፃናቶች ከረሃብ የተነሳ እንቅልፍ ውጭ ተኝቶ እያለ እብድ ነው ብለው የመዲና አንዳንድ ህፃናት ብሎ ሲያሸፉበት ሳያውቁት ነው። እንዲህ ዋጋ ከፍሎ አቡ ሁረይራ ዛሬ የዓለም መስጂድ ልትሄዱ አንድ ቀን የአቡ ሁረይራ ስም ሳይነሳ አይሆንም ወይ በሀጅ ሲነሳ ስለ ሀጅ ዳዕዋ ይደረግ ወይ የሆነ ዳዕዋ በሆነ መንገድ የሆነ ሰው አይመስሉ ስሙን ተክሎ ሄደ ማለት ነው። ታሪክ አስቀምጦ ሄዶ ማለት ነው። ለምን ስንል በቀልድ የተገኘ ነገር አለ። ዋጋ ተከፍሎበት በእያንዳንዱ ሰው በሚሰራው ኸይር ስራ ለእሱ ኤግዛክት ኮፒ ኦፍ የዛ አጅር ይጻፍለታል ማለት ነው። ይህን ተክል ሌላኛው ሰሃባ አንድ ሲሉ ሰው ሁሉ ካልሄደ አልጠይቅም አለ። ያንተ ጥያቄ ምንድን ነው ሲሉት ሰዎች ሲሄዱ መጣና ኢኒ አስአሉከ ሙራፈቀተከ ፊል ጀና አለ። ጀነት ውስጥ የእርሱ ጓደኛ መሆን ይፈልጓል። የዚህ ደግሞ ከበድ ያለ ጥያቄ ረሱል ሰለላሁ ዐለይሂ ወሰለም ሌላ ጥያቄ ካለ ጠይቀኛል። አይ እኔ ጥያቄ ይሆናል ትልቅ ጠይቁ ተብሏል ከዚያ ያልወርድማል። አይ ሌላ ነገር ካለ አይ እኔ ጥያቄ ይሆናል። ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ወአይኒ ዐላ ነፍሲከ ቢከስረቲ ሱጁድ፣ ይህ ነገር እንዲሳካ ከፈለግ አግዘኝ። በምን ስጁድ በማብዛት ኢባዳ በማድረግ አግዘኝ። ዝም ብሎ በመጠየቅ አይገኝም። ከባድ ነገር ያነሳ ልፋት ይፈልጋል ማለት ነው። ዝም ብሎ ስለተመኘ የሚሆን ነገር አለ። በአንድ አሰር ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ትላልቅ ነገር እንዲመኙ ምናምን እንዲጠይቁ ቀስቅሰው ሲሉ አንድ ሰው መጣና ጥያቄ ያለ ምንድን ነው ሲል የምትታለብ ግመል እስኪንገር ያለ ተናገሩ። ረሱል ሰለላሁ ዐለይሂ ወሰለም እንጂ ትላልቅ ነገር ጠይቁ ላሉ አንድ ግመል የምትታለብ ትጠይቃላችሁ? ከዛም ቢያንስ ምንወራላችሁ ይሄዳል ወደቀ። እንደዛ እንደ አሮጊቷ በኒ እስራኤል ሴትዮዋ እንኳን አትውሉም እንዲህ አሉ። ሰሃቦች ግራ ገብቷቸው ማናት ሴትዮዋ ብለው ሲጠይቁ በሙሳ ዓለይሂ ሰላም ዘመን ነው አሉ። ሙሳ እስራኤላውያንን ይዘው ከግብፅ ሊወጡ ሲሉ መንገድ ጠፍቶባቸው ተንከራተቱ። ወደዚህ ሊሄዱ ወደ ትክክለኛ መንገድ መውጣት አልቻሉም። ምን ሆነ ነው ብሎ ሽማግሌዎችን ሰብስበው ምክር ጠየቁ። ሲጠይቁ